ሳውዲ ኢትዮጵያን ጨምሮ በ13 ሀገራት ላይ ጥላለች የተባለችውን የቪዛ እገዳ ውድቅ አደረገች። ሳውዲ አረቢያ በናይጄሪያና በሌሎች 13 ሀገራት ላይ የቪዛ ገደብ ወይም የመግቢያ እገዳ ማውጣቷን በሚመለከት የወጡትን ሪፖርቶች ውድቅ አድርጋለች። የሳውዲ ባለስልጣናት ኢትዮጵያ፣ ናይጄሪያ፣ ግብጽ፣ ህንድ፣ ፓኪስታን፣ ሞሮኮ፣ ቱኒዚያ፣ የመን፣ አልጄሪያ፣ ዮርዳኖስ፣ ሱዳን፣ ኢራቅ፣ ኢንዶኔዥያ፣ ባንግላዴሽ ላይ የቪዛ እገዳ የጉዞ እገዳ ተጥሎባቸዋል በሚል የወጣውን ሪፖርት ውድቅ አድርገዋል። በሪፖርቱ የተዘረዘሩት ሀገሮች ለንግድ ቪዛ፣ ለጉብኝት፣ ለቱሪዝም እና የቤተሰብ ጉብኝቶችን ጨምሮ ለአዲስ የአጭር ጊዜ ሳውዲ ቪዛ እንዳያመለክቱ ተገድበዋል። እገዳዎቹ በፈረንጆቹ ከሚያዝያ 13 ጀምሮ ተግባራዊ እንደሚሆን ተነግሮ ነበር። ሰነዱ አክሎም ከተዘረዘሩት ሀገራት የመጡ ዜጎች ህጋዊ ቪዛ ቢይዙም ከተጠናቀቀበት ቀን ጀምሮ ወደ ሳውዲ አረቢያ መግባት እንደማይፈቀድላቸው አስታውቋል። መግለጫው አክሎም ይህን ህግ ያላከበሩ ለ5 ዓመት ወደ ሳውዲ እንዳይገቡ እገዳ እንደሚጣልባቸው ገልጸው ነበር። ሆኖም የሳውዲ ቱሪዝም ማዕከል ሪፖርቱን ትክክል አይደለም ሲል ውድቅ አድርጓል። ኤጀንሲው እንደገለጸው ማንኛውም የቱሪስት ቪዛ ያለው ሰው ሀጅ ማድረግ እንደማይፈቀድለት የሳውዲ ባለስልጣናት ባወጣው የሀጅ ጉዞ መመሪያ ላይ አስፍሯል። በትላንትናው ዕለት የሳውዲ ፕሬስ ድርጅት እንዳስታወቀው የቱሪስት ቪዛ ያለው ማንኛውም ሰው ከዙል ቂዕዳ 1 እስከ ዙል ሂጃ 14 1446 ዓመተ ሂጅራ ባለው ጊዜ ውስጥ ሀጅ ማድረግ መግባት ወይም መካ ውስጥ መቆየት እንደማይፈቀድለት ዘግቧል። ናይጃ ኒውስ እንደዘገበው የሳውዲ የሀጅ ቪዛ ለሀጅ ጉዞ ብቻ የሚሰጥ ሲሆን የቱሪስት ቪዛን ጨምሮ ሌሎች ቪዛዎች ለሀጅ እንደማያገለግሉ ገልጿል።